የኢትዮጵያ ፌደራል ጠበቆች ማህበር በቲክቶክ ላይና በተመሳሳይ የሶሻል ሚዲያ ላይ ለምንሰራ ጠበቆችና የህግ አማካሪዎች ጥብቅ ማሳሰቢያ ያለውን ግንቦት 13 ቀን 2017 ዓመተ ምህረት ሰጥተዋል። እሱ ምንድነው? ቪዲዮዎቹን ስከታተል ቆይቻለሁኝ። የሚለቀቁ ቪዲዮዎችን የህግ ግንዛቤ ለመስጠት በሚል ስከታተል ቆይቻለሁ። ጥቆማዎቹም ሲደርሱኝ ቆይተዋል። ሙያዊ ስነ ምግባሩን ተከትለው የሚሰሩ ጠበቆችና የህግ ባለሙያዎች እንደመኖራቸው መጠን አንዳንድ ጠበቆችና የህግ ባለሙያዎች ደግሞ በቂ ጥናትና በአንድ ጉዳይ በአንድ የህግ ርዕስ ላይ በቂ ጥናትና ንባብ ሳያደርጉ ቪዲዮ እንደሚለቁ ተከታትለናል፣ አውቀናል። ጥቆማም ሲደርሰን ነበረ። ሌላው ደግሞ ከሙያዊ ስነ ምግባር ውጪ ኮሜንት ስር መሰዳደቦች ይታያሉ። ሙያው ከሚፈቅደው ውጪ አሁንም የቀን ውሎን የሚያሳዩ ከመኖሪያ ቤት ጀምሮ ፍርድ ቤትን ማሳየት፣ ከባለ ጉዳይ ጋር ሲነጋገሩ ቪዲዮ ቀርጾ ማሳየት፣ ስህተቶቹን በማረም በሚል አንዱ ሌላውን ማጣጣል፣ መስደብ፣ ግልጽ የሆነ ማስታወቂያን መንገር፣ ቀልብ የሚስቡ አከራካሪ ጉዳዮቹን በተለይ በሰበር ሰሚ ችሎት የተለያዩ ትርጉም የተሰጠበትን አንዱን ክርክር ብቻ በመያዝ ቪዲዮ መስራት፣ በተጋነነ መግቢያ ቀልብ ለመግዛት መሞከርና ተከታዮቹን ለማብዛት መሞከር፣ አሁንም ተከታዮቹን ያመጣልኛል በሚል እሳቤ አሳሳች ርዕሶቹን በመምረጥና አደናጋሪ ሀሳቦችን በማስተላለፍ ቪዲዮ እንደሚለቀቅ ያው አውቀናል። ጥቆማዎቹም ደርሶናል፣ ክትትል አድርገናል እኛም። ስለዚህ ሙያዊ ስነ ምግባር በሚፈቅድላችሁ መሰረት የህግ ግንዛቤን የህግ ንቃትን ለህዝቡ ለማህበረሰቡ ማበርከታችሁ መልካም ነገር ሆኖ ነገር ግን አሁን ከላይ የተገለጹትን ድርጊቶች ከስነ ምግባሩ ውጪ ስለሆነ እንዳትደግሙት። የምትደግሙት ከሆነ ግን የዲሲፕሊን እርምጃዎቹን እወስዳለሁ ብለዋል ማለት ነው። አመሰግናለሁ። ደህና ዋል።